ሰላም ሰላም ውድ የሳቅ በሳቅ ዩቲዩብ ቻናል ቤተሰቦች እንደምናችሁልን፣ እኛ በጣም ደህና ነን። ማክሰኞና ቅዳሜ ይዘንላችሁ የምንቀርበውን የትረካ ፕሮግራም ትናንት ማክሰኞ አልለቀቅንላችሁም። በጣም ይቅርታ፣ የኮኔክሽን ችግር አጋጥሞን ነው። ተረዱናላችሁ ብለን ተስፋ እናደርጋለን። ዛሬ ሮብ ነው፣ ይዘንላችሁ ተገኝተናል። የትናንትናውን ማለት ነው። እና ከዚህ በኋላ ያው በጊዜውና በሰዓቱ በቀኑ በተቻለን አቅም ይዘንላችሁ እንቀርባለን። አብራችሁ ሁኑ። በባለፈው ክፍል ትዕግስት የወተት የያዘውን ኩባያ አንጋጣ እያየች ነበረ ያቆምነው። ዛሬ ደግሞ ከዛ የቀጠለውን ክፍል ይዘንላችሁ መጥተናል። አብራችሁን ሁኑ። ትዕግስት በጣም እየተወራጨች ወደ ኩባያው መፍጨርጨር ጀመረች። የትዕግስት እህትም እየው ትዕግስቴ እየው በማለት የሚያምር በእናትነት ድምፅ እያባበለች፣ ከዚያም የትዕግስት እህት የኩባያውን ወተት ይዛ ትዕግስት የኔ ቆንጆ በማለት እቅፍ አድርጋ በመያዝ በእጇ የያዘችውን ወተት ለማጠጣት ስትሞክር ለመጠጣት ፈቃደኛ አልሆንላት አለች። ትዕግስትም ትንሽ አስቸገረቻት። እማ እማ እያለች አለቀሰች። እማ የሚለው የለቅሶ ሲቃ ታሰማለች። ከዚያም ይህንን ያየችው የትዕግስት እህት አይድሌ ትለምድልኝ ይሆን ትለምድልኝ ብላችሁ በማለት በሀሳብ ጭልጥ ብላ ቆየች። ቢሆንም ግን የትዕግስት መወራጨት እማ እማ እያለች የምታለቅሰው ለቅሶ ከሀሳቧ ብዙም እንድትቆይ አላደረጋትም። ምንድን ነው እመዬ እያለች ከተቀመጠችበት ይዛት ብድግ አለች። ከዚያም ወደ በሩ እየተንቀሳቀሰች በማታለል በእጇ የያዘችውን ወተት የያዘውን ኩባያ ወደ አፏ በማስጠጋት ስትሞክር፣ ትዕግስትም መንገድ ውላ በዛ ላይ ከእናት ከአባቷ ተለይታ መሆኑን እርቧት ነበር። እናም ትዕግስት በችኮላ ወተቱን እየተጎነጨች የለቅሶ ሲቃ ደረቷ ላይ እየመታ ከዛም 2-3 ጊዜ ከተጎነጨች በኋላ እንደመታለል እንደመሳቅ ጀመረች። ከዚያም የተገዛውን ዳቦ የትዕግስት እህት ወተቱን እየነከረች ታጎርሳት ጀመር። ከዚያም ትዕግስትም ከበላሽ ከጠጣች በኋላ መሳቅ፣ መጫወት፣ መፍለቅለቅ ድምጿ በሚወላተፍ ጣፋጭ ቃላቶች ቤቱን በደስታ ሞላችው። ከዚያም የትዕግስት እህት ልቧ በደስታ ተሞላ። እህቷም ትዕግስቴ ተጫወች አለቻት። ትዕግስት ግን በፍራቻ የሚያምር ቁልጭ ቁልጭ በሚሉ አይኖቿ እያየች አንገቷን ዘቅዘቅ አድርጋ የነበረችውን በፍርሃት ቀና ብላ እህቷን አየቻት። እህቷም ራቅ ብላ ቁማ ስለነበር ወደ ትዕግስት ጠጋ አለችና እጇን ጠበቅ አድርጋ ያዘቻት። እንግዲህ ውድ የሳቅ በሳቅ ዩቲዩብ ቻናል ቤተሰቦች ቀጣዩን ክፍል ደግሞ ቅዳሜ ይዘንላችሁ የምንመጣ ይሆናል። ሰላም ከእናንተ ጋር ይሁን። እንወዳችኋለን።